ሰላም ብያለሁ። ሰላም ለእናንተ ይሁን። ቢዝነሳችሁን እንዴት ማሳደግ እንዳለባችሁ ታውቁታላችሁ? እንዴት ነው የምታሳድጉት? ምን ቢያደርግ ነው ቢዝነስ የሚያድገው? እንዴት ነው የማሳድገው? ሁሉም ነጋዴ ባይሆንም የተወሰነ 90% የሆኑ ነጋዴዎች ሚስ የሚያደርጉት ነገር አለ። የሁሉም ነጋዴ ፍላጎት ምንድን ነው? ነግዶ ትርፍ አግኝቶ ለማሻሻል፣ ትንሿ ቢዝነስ ያለ ወደ ትልቅ ለማሳደግ፣ ትልቅ ቢዝነስ ያለ ደግሞ ወደ ተቋም ወደ ኢምፖርት ኤክስፖርት በሂደቱ በተቻለ መጠን እድገቱን ማምጣት ነው። ከትንሽ ቢዝነስ እስከ ትልቅ ቢዝነስ ግን የሚሳሳቱት ነገር አለ። ቢዝነስ ማኖች ወይም ነጋዴዎች የሚሳሳቱት ነገር አለ። ያ ቢዝነስ ማን ማድረግ ያለበት እድገት ለማምጣት ቢዝነሱ እንዲያድግ ከፈለገ፣ ኪሳራ እንዳይመጣ ከፈለገ ማድረግ ያለበት ነገር አለ። ማድረግ ያለበት ሰራተኞቹ ላይ መስራት ይኖርበታል። ማንም ቢዝነስ ሰራተኞቹ እንደ ሰራተኞቹ ወይም እንደ ዕቃ እንደ ማሽን ማሰብ የለበትም። ለምሳሌ አንድ መኪና ስንገዛ መኪናው ነዳጅ ይፈልጋል፣ ነዳጅ መስጠት ነው። ዘይት ይፈልጋል፣ የተለያየ ሰርቪሶች ይፈልጋል። ያ ከተደረገ በኋላ አያኮርፍም፣ አይናደድም፣ ሀሳብ አይሰጥም። ምን ማድረግ ይንቀሳቀሳል፣ ያደርጋል። ማሽንም ማንኛውም ነገር ግን ሰራተኞቻችን እንደዛ አይደሉም። ሰራተኞቻችን እንደ ማሽን ማሰብ የለብንም። ሰራተኞቻችን ሀሳብ አላቸው። የተለያየ የሚያስጨንቃቸው ነገሮች ሊኖሩ ይችላሉ። ካስደሰትናቸው ደግሞ ፍጥነታቸውን ሊጨምሩ ይችላሉ። ሀሳባቸውን በትክክል እንትን ካደረግናቸው እንደ ብራንዳችን ሰራተኞቻችን እንደ ዕቃ ወይም እንደ ማሽን ወይም ደግሞ እንደ ማቴሪያል ማለት ሳይሆን ሰራተኞቻችን የቢዝነሳችን አንዱ አካል መሆን ይኖርበታል። ወይም ደግሞ እንደዛ ማሰብ ይኖርብናል ቢዝነሳችን ትርፋማ ለማድረግ። ስለዚህ ሰራተኞቻችን እንደ ብራንዳችን እንደ ቢዝነሳችን ማሰብ አለብን። ለምሳሌ እንደዛ እንደሆነ ሁሉም ሰራተኛ ያውቃል ወይም ሁሉም ባለሀብት ወይም ደግሞ ሁሉም ነጋዴ ያውቃል። ነገር ግን አይተገብርም። ለምሳሌ አንድ ሆቴል ያለ ወይም ደግሞ አንድ ክለብ ወይም የተለያዩ ቢዝነስ ቦታዎች ላይ ሰውን መርጦ ያስገባሉ። ለምንድን ነው? ያ ሰራተኛ ከሌላ የተሻለ ይህንን ቢዝነስ ያሳድጋል፣ ለቢዝነሴ ቦታ ይመጥናል፣ እሷን አይቶ ሰው ሊመጣልኝ ይችላል፣ ወይም እሱ አሳምኖ ሊሸጥልኝ ይችላል ብሎ ሊቀጥር ይችላል። ነገር ግን አንድ የሚዘነጋ ነገር ያለው ነገር ምንድን ነው? ሰራተኞቹን በአንድ አይን አለማት ወይም እኩል አድርጎ አለማሰብ። አንዱን እየተቆጣ ወይም እየተሳደበ ወይም ደግሞ በጥሩ አይን ሳይ ወይም ደግሞ እያሸማቀቀ አንዱን ደግሞ ከፍ ማድረግም ቢዝነስ ላይ ጥሩ አይደለም። ስለዚህ እሱን ማስተካከል ይኖርበታል። ሁለተኛ ምንድን ነው? ደስተኛ ያልሆኑ ሰራተኞች ቢዝነስ ውስጥ መኖር የለባቸው፣ ማባረር አለባቸው አይደለም። ቢዝነስ ውስጥ ያሉ ሰራተኞች ሁሉም ደስተኛ መሆን አለባቸው። ቢዝነሳችን እንዲያድግ ከተፈለገ ማለት ነው። ቢዝነሳችን የተሻለ እንዲሆን ከተፈለገ ቢዝነሳችን የሚሰሩት ቢዝነሳችን ራን የሚያደርጉት ሰራተኞቻችን ደስተኛ መሆን ይኖርበታል። ምክንያቱም ደስተኛ ያልሆነ ሰራተኛ በጣም ውድ ነው። ምክንያቱም ውድ ነው ማለት ምንድን ነው? አንድ ሰራተኛ ቶሎ የማይሰራ ከሆነ፣ ከስተመሮቻችን የማያስደስት ከሆነ፣ በትክክል የማያሰራ ከሆነ ቢዝነሳችን ምን ያደርጋል ነው? ቀስ እያለ ቢዝነሳችን እያጠፋ ነው ወይም ደግሞ እድገታችን እያገዳ ነው ማለት ነው። ስለዚህ ሰራተኞቻችን ደስተኛ ውጤታማ የሆኑ ሰራተኞች መሆን አለባቸው። ያን ለማድረግ ደግሞ ምንድነው ማናጀሩ ወይም ደግሞ ባለቤቱ ወይም ደግሞ ባለቢዝነሱ ሰራተኞቹን እኩል በናት ደስተኛ ማድረግ ይኖርበታል። ደስተኛ የሆነ ሰራተኛ ምን ያደርጋል? ደስተኛ የሆነ ሰራተኛ ቢዝነሱን እንደራሱ ያህል እንደራሱ ይጨነቃል፣ ቶሎ ይሰራል፣ ለቢዝነሱ ይጨነቃል፣ ከስተመሮቻችን ያስደስታል። እኛ የፈለገ ነገር አሁን ብዙ ባለሀብቶች ምን ላይ ነው ፎከስ የሚያደርጉት? ፎከሳቸው ብር ላይ ነው። ፎከሳቸው ከስተመር ማምጣት ወይም ደግሞ ከስተመር ማስደሰት ምናምን ነገር ሊሆን ይችላል። ለከስተመር መጋበዝ ሊሆን ይችላል። ለከስተመር ጊፍት መስጠት ሊሆን ይችላል። ነገር ግን ከሱ የተሻለ ለሰራተኞቻችን ብናደርግ የተሻለ ነገር ይሰራል። እንዴት ነው የሚሰራው? እኛ ሁሌ ቢዝነስ ቦታችን ላይ ላንሆን እንችላለን። አንደኛ። ሁለተኛ ሁሉ ቦታ ላንሆን እንችላለን። ሶስተኛ ከስተመሮቻችን የሚያገኙት ሰራተኞቻችን ብቻ ሊሆን ይችላል ብዙ ጊዜ። ያ በሚሆንበት ጊዜ ከስተመሮቻችን ፊትም ቢሆን ከስተመሮቻችን ጀርባም ቢሆን
ሰራተኞቻችን የምናድዳቸው ወይም ደግሞ የምንጎዳቸው ወይም ደግሞ የምናመሸማቀቃቸው ወይም ደግሞ በጥሩ ሁኔታ የማናያቸው ከሆነ የሚያገኙት ከስተመሮቹ ሰራተኞቻችን ነው። ሰራተኞቻችን እኛ በሌለንበት እኛ ራሳቸው ነው ማለት ነው። ስለዚህ እነሱን ባሸማቀቅነው ቁጥር የራሳችን ቢዝነስ ላይ እየፈረደን እንደሆነ ማሰብ ይኖርብናል ማለት ነው። ማድረግ ያለበት ማን ነው? ቢዝነስ ማኑ ሰራተኞቹ በደንብ ማንከባከብ፣ እንዲሰሩ ማድረግ፣ ሀሳባቸውን መጠየቅ፣ ጠዋት ሲያገኛቸው ሰላምታ መጠየቅ፣ እድገት መስጠት። ሰራተኞቹ እንደ አመጣጣቸው እንደ ስራቸው እድገት መስጠት፣ ባህል ላይ የተለያየ ጊፍት መስጠት፣ ሰራተኞቹ ማንከባከብ ይኖርበታል። ያን አደረጋ ማለት ምንድነው? ቢዝነሱ ላይ ኢንቨስት እያደረጋ ነው ማለት ነው። ቢዝነሱ ላይ ኢንቨስት ማድረግ ማለት ምንድነው? ሰራተኞቻችን ላይ ኢንቨስት ካደረገን ቢዝነሳችን ላይ እንደ ኢንቨስት እንዳደረገን ማሰብ አለብን። አንዱ ፖይንት ይሄ ነው። ሌላኛ ምንድነው? አሁን ለምሳሌ አንድ ሰራተኛ የሆነ ነገር ይሰራል፣ የሆነ ነገር ይቀይራል፣ ያስተካክላል፣ ምንም ያደርጋል። ያ ባረጋ ቁጥር ቦታ መስጠት ይኖርብናል። ይሄን የሰራ ነገር እኮ በጣም ጥሩ ነው፣ ሰራተኞቹ ሌሎቹ ወደዋል፣ ከስተመሮቻችን ወደዋል፣ ይሄ እንደዚሁ ቀጥል ብለን ቦታ መስጠት አለብን። እንደምናውቃቸው እንዲያውቁ ማድረግ አለብን። ሪስፔክት ማድረግ ይኖርብናል ማለት ነው። ያ ሪስፔክት ባደረግነው ቁጥር ቢዝነሳችን እያደገ ይመጣል ማለት ነው። እነሱም ለቢዝነሱ እኔ ለሚሰጠው ነገር ለካ የሚሰራ ነገር ልካ ቦታ ይሰጣል ባለቤቱ ወይም ደግሞ መናጀሩ ብሎ እንዲያስቡ ያደርጋል። ያ ደግሞ ቢዝነሳችን ያሳድጋል ማለት ነው። ምን ጊዜም ቢሆን ትንሽዬ ነገር ባደረግነው ቁጥር ሰራተኞቻችን ደግሞ ትልቅ እንደሚያደርጉ ብዙ ለውጥ እንደሚያመጡ ማሰብ ይኖርብናል። በዚህ ማንም ቢዝነስማን መሸወድ የለበትም በእንደዚህ አይነት ሁኔታ። ስለዚህ ዋናው ቢዝነስ ላይ ምንድን ነው? ዋና ቢዝነስ ላይ ሰራተኞቻችን ናቸው። ሰራተኞቻችን ደስተኛ ሆኖ በደንብ ከሰሩ ቢዝነሳችን የማያድግበት ምክንያት የለም። ማንም ባለቤት ወይም ደግሞ ማንም ከስተመር አስተያየት የሚነግረው ለሰራተኞቻችን ነው። ያ አስተያየት ደግሞ የሚያስተካክሉ ሰራተኞቻችን ናቸው። ስለዚህ ሰራተኞቻችን ማራቅ የለብንም። ቢዝነሳችን ለማሳደግ የምንፈልገው ከሆነ የምናሳድገው በሰራተኞቻችን በኩል ነው። ትንንሽ ቢዝነሶችም ደግሞ ቢሆን በእንደዚህ አይነት ሁኔታ ነው ማሰብ ያለባቸው። አንድም ሰራተኛውን፣ ሁለትም ሰራተኛውን፣ ሶስትም ሰራተኛውን በእንደዚህ አይነት ሁኔታ ነው መሄድ ያለበት። ስለዚህ ትክክለኛ ቢዝነስማን ወይም ትክክለኛ ነጋዴ፣ የትም ቦታ ያለ ነጋዴ፣ ጎበዝ ነጋዴ፣ ጎበዝ ቢዝነስማን ምንድን ነው ማድረገው ማለት ነው? ቢዝነሱን ከውስጥ ነው የሚሰራው፣ ከውጭ አይደለም። ከውጭ የሆነ ሰው ሄደ ና ዕቃ ግዛኝ ብለህ ስላመጣ አይደለም ቢዝነስ የሚሰራ። እሱ እድገት የለውም፣ ቀጣይነት የለውም። ቀጣይነት ያለ ምንድነው? ማንኛውም ጎበዝ ነጋዴ ምን ያደርጋል? ሰራተኞቹ ላይ ይሰራና ሰራተኞቹ ከስተመር ላይ ይሰራሉ። ያ ነው በቃ ቢዝነስ ማለት። ከዛ ውጭ የምናደርገው ቢዝነስ ለተወሰነ ነገር ሊሄድ ይችላል፣ ግን ተቋም የሆነ ቢዝነስ፣ ጠንካራ የሆነ ቢዝነስ ማድረግ ይከብዳል። አንዱ ጥሩ ሲሰራ አንዱ ያበላሻል፣ አንዱ እንትን ሲያደርግ አንዱ ፌል ያደርጋል። ያ ደግሞ ምንድነው? ሰራተኞቻችን እኩል ሳናይ ስንቀር ነው ማለት ነው። እያንዳንዱ ነገር ተያይዞ ሊሆን ይችላል ቢዝነሱ። ሜቢ ፋብሪካ ሊሆን ይችላል፣ ሆቴል ሊሆን ይችላል፣ የተለያዩ ሌሎች ቢዝነሶቹ ሊሆኑ ይችላሉ። ሁሉም ተያይዞ ነው። አንድ ቤት ነው የሚሰሩት፣ አንድ ስራ ነው የሚሰሩት፣ አንድ ተቋም ነው። አንድ ተቋም ላይ ደግሞ ሁሉም ሰራተኛ እኩል ተሳትፎ ሊኖረው ይገባል። እኩል መከበር አለበት እንደ ስራቸው። ማንም ቢዝነስማን መስራት ያለበት ከየት ነው? ከሰራተኛ ተነስቶ ነው ማለት ነው። ሰራተኞቻችሁ ማስታወቃችሁ፣ ብራንዳችሁ እና ቢዝነሳችሁ እንደሆነ ማሰብ ይኖርብናል። ማንኛውም ቢዝነስ ሰራተኞቹ ሲሰሩ ሰራተኞቹ ኮንፊደንስ ሊኖራቸው ይገባል። ምክንያቱም አንዳንድ ሰው ዝም ብሎ ከመሬት ተነስቶ ሰውን ሊያባርር ይችላል። ያ በሚሆንበት ጊዜ ደግሞ ሰራተኞቹ በፍርሃት ነው የሚሰሩት። እንደ ሰራተኞቻችን ኮንፊደንስ እንዲሰማቸው መሄድ የሚፈልጉ ሰዎችን በትክክል መሸኘት ይኖርብናል። መስጠት ያለብንን ሰጥተን እኛ ልሸኝሽ አንፈልግም፣ ብትሰሪ ጥሩ ነው፣ እንደዚህ ነው፣ ምንድነው ችግሩ ብለን ጠይቀን ለቀሩ ሰራተኞች ኮንፊደንስ እንዲሰማቸው ማድረግ መቻል አለብን እንጂ ዝም ብለን አንዱን አንስተን ከስራ ቦታ ወይም ላለጥፋት ሊሆን ይችላል ወይም ደግሞ መሄድ ፈልገው ሊሆን ይችላል
ምናምን አድርገን ካባረር ነው በጥሩ ሁኔታ ካልሸኘ ነው የቀሩ ሰራተኞቻችን ላይ ፍርሃት ሊፈጥር ይችላል። ሁለተኛ ደግሞ ያባርሻለሁ እንደዚህ አደርግሻለሁ ወይም እንደዚህ ነው ምናምን እያለን ሰራተኞቻችንን ማስፈራራት የለብንም። ሰራተኞቻችን ፍሪ መሆን አለባቸው። ሴፍ እንደሆኑ ሴፍቲ እንዲሰማቸው ማድረግ መቻል አለብን። ለሰራተኞቻችን ሴፍቲ እንዲሰማቸው ማድረግ አለብን። ያን ሁሉ የምናደርገው ለምንድን ነው? ቢዝነሳችን በትክክል ለመስራት ነው። ቢዝነሳችን ወይም ንግዳችን በትክክል መስራት ከፈለገ ምንድነው የምናደርገው ማለት ነው? ምንድነው የምናደርገው? ሰራተኞቻችን ፌር ፍሪ ወይም ደግሞ ፉል ኮንፊደንስ ሊኖራቸው ይገባል። ብዙ ቢዝነሶች ኪሳራ የሚያመጡ ለምንድን ነው? ብዙ ቢዝነሶች ለምንድነው ፌል የሚያደርጉት? ብዙ ቢዝነሶች ፌል የሚያደርጉት ምክንያት ምንድን ነው? ከሰራተኞቻቸው ጋራ ወይም በቅርበት አለመስራቱ ነው። ባለቤቱ ወይም መናጀሩ፣ በተለይ ባለቤቱ ፌል የሚያደርገው ማለት ነው ሰራተኛው ነው። ቢዝነሱን ፌል እንዲያደርግ የሚያደርገው ምን ጊዜም ቢሆን የትም ቦታ ቢሆን ይሄ የታወቀ ነው። ማንም ሰው ከዚህ ውጭ ነው ማለት አይችልም። ቢዝነሱ ፌል እንዲያደርግ የሚያደርገው ማለት ነው ሰራተኛ ነው። ማንኛውም ቢዝነስ ቢሆን ያ ደግሞ ለምን ሆነ? ከሰራተኞቹ ጋራ በቅርበት አለመስራት ነው ይሄን የሚያመጣ። ሁለተኛ ምንድነው ፌል የሚያደርገው? ቢዝነሳችን አለመፈተሽ። በአንድ ሰው ካልተመራ ነው። ብዙ ጊዜ ምን ይደረጋል? ወይም ሁለት ወይም ሶስት ሰዎች ባለቤት ሊሆኑ ይችላሉ። አንደኛ ባለቤት ወደዚህ ሊቆጥት ይችላል፣ ሁለተኛ ባለቤት እንደዚህ ሊቆጥት ይችላል። ወይም ባልና ሚስት ይሆናሉ። ፌለሪቲ የሚያጋጥመው ብዙ ጊዜ ቢዝነሶቹ ከስረው የሚዘጉት ባልና ሚስት ሊሆኑ ይችላል፣ ወይም ደግሞ ጓደኛሞች ሊሆኑ ይችላል፣ ወይም ደግሞ የሁለት ሰው የሶስት ሰው ሊሆን ይችላል። ያ በሚሆንበት ጊዜ አንድ ሰው ተመርጦ ከሁለቱ አንድ ሰው ተመርጦ ወይም ከሶስቱ አንድ ሰው ተመርጦ ቢዝነስ የሚመራ ሰው አንድ ሰው መሆን አለበት። አለበለዚያ ሁሉም ሰው በዚህ ካልተሰራ በዛ ካልተሰራ በዛ ካልተሰራ በመሃል ቢዝነሱ ክሳራ ይመጣል። ስለዚህ ቢዝነስ የሚመራ በአንድ ሰው ነው መሆን ያለበት። አለቃ አንድ ሰው ነው መሆን ያለበት። መወሰን ያለበት አንድ ሰው ነው መሆን ያለበት። ወይም ደግሞ ተዋይቱ ወይም ደግሞ በአንድ ሰው ነው እንጂ አንዱም በዚህ ጋር ካልሆነ አንዱ በዚህ ጋር ካልሆነ ባልና ሚስትም ሊሆን ይችላል። አሁን እዚህ ጋር ቻሌንጁ ቢዝነስ ስትከፍተው ብዙ ጊዜ እኔ የማውቀው ቢዝነሶች አሉ። ባልና ሚስት ሆነው ምግብ ቤት ይከፍቱና ባልየው እንደዚህ ይላል፣ ሚስትየው እንደዚህ ትላለች። ከዛ በመሃል ኪሳራ ይመጣል፣ ይዘጋሉ፣ ይጣላሉ፣ ይፈታሉ። ስለዚህ ያ እንዳይፈጠር ቢዝነሱ በአንድ ሰው ነው መመራት ያለበት። አንዱ ሰው ታዛዥ መሆን አለበት፣ አንዱ ሰው ደግሞ መሪ መሆን አለበት። ያ በማይሆንበት ጊዜ ቢዝነሱ ላይ ትልቅ ኪሳራ ሊያመጣ ይችላል። ሁለተኛ ደግሞ ምንድነው ሰራተኞቹ ራሱ የሚመራቸው። አሁን አንድ ቢዝነስ ላይ እንግዲህ ሁለት ሶስት ሆኖ ሰራተኛ አንዱ አዛዥ እንደዚህ ያርግ ይላል፣ አንዱ አለቃ ደግሞ እንደዚህ ያርግ ይላል። ባልና ሚስት ሊሆኑ ይችላሉ። ከዛ እንደዚህ በሚሆንበት ጊዜ በጣም እብደት ይፈጠራል። ከዛ ኪሳራ ይመጣል። ስለዚህ ቢዝነስ የሚመራ በአንድ ሰው ነው። ቶፕ ሌቭል ላይ አንድ መሪ ይኖራል። ከዛ ቀጣዮች መሪዎች ሊኖሩ ይችላሉ። ከዛ ውጪ ግን አንዱ ወደዚህ እያለ አንዱ ወደዛ እያለ ቢዝነስ ውስጥ በጣም ከባድ ጫና ሊፈጠር ይችላል። ያ እንዳይፈጠር መሆን ያለበት ምንድነው? ቢዝነሱ መሪው ወይም አለቃ ወይም መናጀሩ አንድ መሆን አለበት። ከዛ ሌሎቹ ታዛዥ ነው መሆን ያለባቸው። ወይም ደግሞ ለአንዱ ሰው ያስተላልፋል፣ አንደኛ ደግሞ እንደዚህ ያስተላልፋል። በእንደዛ በመስመር ነው መውረድ ያለበት እንጂ ባልና ሚስት ሆኖ ለምሳሌ ቢዝነስ ከፍቶ ባልየው ይሄን ካላረግሽ ካለ ሚስትየው ደግሞ ይሄን ካላረግሽ ካለ በመሃል የቢዝነሳችን ዲስተርባንስ ይፈጠራል። ያ በሚፈጠርበት ጊዜ ምን ይሆናል ማለት ነው? ቢዝነሳችን ፌላሪቲ ያጋጥማል። መሀላችን ላይ ከሰራተኞቹ እና ከባለቤቶቹ መሀል የተለያየ ነገር ሲፈጠር መሀል ላይ በማን እንደሚታዘዙ ግራ ይገባቸዋል ሰራተኞች። እንደዚህ አይነት ነገርም ማስወገድ ይኖርበታል።